ቃሉ ፑቲክ አሁን ደግሞ በትዊተር መነጋገሪያ ሆኗል። ከላይ የምትመለከቱት በፋሽን ኢንዱስትሪው ስማቸው ናኝቶ የቆዩ ታዋቂና ዝነኛ ሰዎች ፊታቸውን ወደ ኢትዮጵያ ዙረዋል። ገና በአፍላ ዕድሜው ውስጥ የሚገኝ ቢሆንም የዓለም ሁሉ ትኩረት ስቦ ዛሬ ሶሻል ሚዲያዎችን ፎቶና በቪዲዮ ያጥለቀለቀ አንድ ብርቱ ታዳጊ ተገኝተዋል። ኢትዮጵያውያን ብቻ ሳይሆኑ ከኢትዮጵያ ውጭ ያሉ የጥበብ ሰዎችን እያስገረመ ያለው ቃሉ ፑቲክ በፋሽኑ ዓለም ተጽዕኖ ፈጣሪ የሚባሉ ሰዎችን ሁሉ ቀልብ ስቧል። ዛሬ ስለዚህ አስገራሚ ወጣትና ስለመጣለት የ150 ሚሊዮን ብር ዕድል እንዲሁም ስለ ዓለም አቀፍ ኮከቦች ጥሪ በዝርዝር እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ልዩ ቤተሰባዊ ድጋፋችሁን እንድታቀርቡ ስንል ወደ ዝርዝር መረጃዎቹ አለፍን። የመፍጠር ተሰጥኦ እያስተጋቡም ይገኛሉ። ካሌብም ውልደቱና እድገቱ በመቀሌ ከተማ እንደሆነ የሚነገርለት ይህ ብርቱ ወጣት ዛሬ ላይ በቲክቶክ ቃሉ ፑቲክ በሚል መጠሪያው ብዙዎችን እያስደመመ ይገኛል። ቃሉ እጅግ ጭምትና አስተዋይ መሆኑ ብዙዎችን ያስገርማል። አንዳንዶቹ በልጅነቱ ብቻ ቢመዝኑትም እርሱ ግን ከእድሜው በላይ የሆነ ትልቅና ራዕይ ሐሳብ እንዳለው በተግባር ያሳየ ነው። በአሁኑ ሰዓት ከኢትዮጵያ አልፎ በመላው ዓለም ተጽዕኖ ፈጣሪ ለመሆን የበቃው እንዴት ነው የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። እንደ ሀገርም ሳይሆን እንደ ዓለምም እጅግ አስገራሚ ነው። ይህ ወጣት ያለ ስቱዲዮና እንዲሁም ደግሞ ያለ ምንም አይነት ብዙዎች ታዋቂ ሲሆኑ ቀጥታ የሚሮጡት ወደ ማስታወቂያና ወደ ገንዘብ ነው። ቃሉ ግን ከዚህ የተለየ ሆኖ ተገኝቷል። በየሰዓቱ የኢትዮጵያ ንግድ ሱቆች፣ ሆስፒታሎች፣ የተለያዩ ድርጅቶች በሚሊዮን የሚቆጠሩ ብር እንክፈል ማስታወቂያ ስራልን እያሉ በሩን እያንኳኩ ነው። እንዲያውም አይፎን ስልኮችን ጭምር በነፃ እንስጥ የሚል ጥሪዎች ቢበዙለትም ቃሉ ግን ለሁሉም ምላሽ ከመስጠት ተቆጥቧል። እርሱ ዛሬ ከሚገኝ ጥቂት ሳንቲም ይልቅ ነገ ኢትዮጵያውያን በዓለም መድረክ በትልቅ ደረጃ ለማስጠራት እቅዱን አስፍቶ እየተንቀሳቀሰ ይገኛል። ይሄ ልጅ እኔ ከወር ከምናምን በፊት አይቼው ኢትዮጵያዊ ነው እንዴ አይደለም፣ መልኩም ስሙም ሳይው የቃሉ ዝና የዓለም ኮከቦች ዘንድ ደርሷል። በዓለም ዋንጫ ዘፈኖች የምናውቃት ታዋቂዋ እና ድምፃዊቷ ሻኪራ በኢንስታግራም ገጿ ይህ ልጅ እፈልገዋለሁ አብሬው ቪዲዮ የምሰራበት እድል ቢሰጠኝ ስትል አድናቆቷን ገልጻለች። Kalu Putik, a boy from an African slum, creates astonishing የዓለማችን ንግስት የምትባለው ፔንሲያንም ቢሆን በልጅነቱ እንዲህ ያለ ታለንት ይዞ መምጣቱ አስገርሞኛል ስትል የወደፊት ትልቅ ደረጃውን ተንብያለች። Kalu Putik, the superstar from Ethiopia, has broken an Instagram. እንደ ጃይደን ስሚዝ ያሉ ወጣቶችም የቃሉ ቪዲዮ ስቶሪ በማድረግ ፍለጋውን አጧጡፈውታል። ቃሉ ግን ለእነዚህ ታላላቅ ሰዎች እንኳን ገብቶ የደስታ መልእክትም ሆነ ኮሜንት አልመለሰላቸውም። ይህም የልጁን ማንነት የበለጠ ሚስጥራዊ ያደርጎታል። ለእርሶ እነዚህ ነገሮች የወዳደቁ ቆሻሻዎች ሊመስሉ ይችላሉ። እድሜ የጠገቡ ቀለማቸው። ቃሉ ዛሬ ለደረሰበት ክብር ብዙ ትዕይንቶችን አልፏል። ገና ስራውን ሲጀምር አብደህ ከሆነ ጨርቅህን ጥለህ ውጣ ተብሎ ተሰድቧል። ጓደኞቹ እንኳን ሳይቀሩ ያሾፉበት ነበር። ነገር ግን እርሱ እንደ አዶናይ ያሉ ብርቱ ሰዎችን ምክር በመስማት ሰዎች ቢሰድቡትም ከዓላማው ሳይወጣ ስራውን ቀጥሏል። ዛሬ ያ የሰደቡት አፍ ተዘግቶ በሚሊዮን የሚቆጠሩ ሰዎች እጃቸውን በአፋቸው ላይ ጭነው እንዲገረሙ አድርገዋል። አጋጣሚው እስኪመጣ ከመጠበቅ ይልቅ እጃችን ላይ ያለውን ነገር ተጠቅመን መስራት ብልህነት መሆኑን ቃል አስተምሮናል። ለቃሉ ያላችሁን ሐሳብና ኮሜንት ላይ አስፍሩልኝ። ለቻናላችን አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን ስንል በአክብሮት እንገልጻለን። ሰላም ሁኑልን።